ጤና ይስጥልኝ አድማጮች። በቅድሚያም አርዕስተ ዜና። ካላማጣና አካባቢው ተፈናቅለው በቆቦ ከተማ በተለያዩ መጠለያ ጣቢያዎች ውስጥ የሚገኙ ነባርና አዳዲስ ተፈናቃዮች እርዳታ አላገኘንም አሉ። በየቀኑ እስከ 150 ሰዎች እየተፈናቀሉ ቆቦ ከተማ ይገባሉም ተብሏል። የህዝብ ተወካዮች ምክር ቤት ለኢትዮጵያ አገራዊ ምክክር ኮሚሽን በህዝብ ተጠቁመው በተለዩ 42 የእጩ ኮሚሽነሮች ላይ ህብረተሰቡ አስተያየት እንዲሰጥ ጥሪ አቀረበ። ምክር ቤቱ የእጩ ኮሚሽነሮችን በተመለከተ ህዝቡ ከዛሬ ጀምሮ ለ5 ተከታታይ ቀናት አስተያየት መስጠት እንደሚችል አስታውቋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ናቶ ዋና ጸሐፊ የንስ ስቶልቴንበርግ ከህዳር ወር መገባደጃ አንስቶ የኖርዌይ ማዕከላዊ ባንክ ኃላፊነትን በመረከብ እንደሚዘዋወሩ ተገለጠ። ዜናው በዝርዝር። ከአላማጣና አካባቢው ተፈናቅለው በቆቦ ከተማ በተለያዩ መጠለያ ጣቢያዎች ውስጥ የሚገኙ ነባርና አዳዲስ ተፈናቃዮች እርዳታ አላገኘንም አሉ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሚቆጣጠረው የአላማጣ አካባቢ በየቀኑ እስከ 150 ሰዎች እየተፈናቀሉ ቆቦ ከተማ ይገባሉም ተብሏል። አላማጣ ቀደም ሲል በትግራይ ክልል ሲተዳደር ቆይቶ መንግስት የህግ ማስከበር ባለው ዘመቻው በአማራ ክልል ሰሜን ወሎ ዞን ስር ቆይቷል። ከዘመቻው በኋላ አሁን በህወሓት ቁጥጥር ስር ይገኛል። በአካባቢው በርካቶች ወደ ሰሜን ወሎ ቆቦ ከተማ እየተፈናቀሉ እንደሆነ ተፈናቃዮች ለዶቼ ቬለ ዲደብሊው ተናግሯል። ህዝቡ ከቀን ወደ ቀን ቁጥር እየጨመረ እየተፈናቀለብን ነው። ከ150 በላይ ነው በቀን የሚገባው። እየተፈናቀሉ ህጻናቶች፣ ሴቶች አሉ፣ አረጋውያን አለ፣ የአልባሳት ችግር አለ፣ የምግብ ችግር አለ። እንግዲህ በርካታ ችግሮች ናቸው ያሉት። አደጋ መከላከል እስካሁን አልሰጠንም፣ እየተጠባበቅን ነው ያለ ነው። በአላማጣ ከተማ ከንቲባነት የተሾሙትና አሁን ተፈናቅለው ቆቦ ከተማ የሚገኙት አቶ ካሳ ረዳ የአላማጣ ከተማ ነዋሪዎች በህወሓት ከፍተኛ በደል እየደረሰባቸው ነውም ብሏል። አላማጣና ዙሪያው ህግ በማስከበር ዘመቻው አማራንን የማንነት ጥያቄያችን ይመለስልን ብሎ አደባባይ የወጣው ህዝብ እየተለቀመ እየታፈነ የሚገደለውም እየተገደለ የተወሰኑ ወጣቶችም ወደማይታወቅ ቦታ እየወሰዱ እያሰቃዩቸው ነው ያለው። የአላማጣና አካባቢው ነዋሪዎች ኢኮኖሚም በከፍተኛ ሁኔታ እየተመዘበረ ነው ሲሉም ከንቲባው አክሏል። የእርዳታ ምግብ እጥረትን በተመለከተ የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አለሙ ይመር ተጠይቀው በሰጡት ምላሽ 14000 ያህል ነባርና አዳዲስ ተፈናቃዮች ይገኛሉ። በ3 የከተማው አካባቢዎች የሰፈሩ ተፈናቃዮችን በምግብና በአልባሳት ለማገዝ ቢታሰብም ማሳካት አልተቻለም ማለታቸውን የባህር ዳር ወኪላችን አለምነው መኮንን የላከልን ዘገባ ይጠቁማል። ስለ ጉዳዩ ከህወሓት በኩል ማረጋገጫም ሆነ ማስተባበያ ለማግኘት ያደረግነው ጥረት ባለው የስልክ መስመር ችግር ምክንያት ሊሳካ አልቻለም። የህዝብ ተወካዮች ምክር ቤት ለኢትዮጵያ አገራዊ ምክክር ኮሚሽን በህዝብ ተጠቁመው በተለዩ 42 የእጩ ኮሚሽነሮች ላይ ህብረተሰቡ አስተያየት እንዲሰጥ ጥሪ አቀረበ። ምክር ቤቱ በድረገጹ ባዘጋጀው የእጩ ኮሚሽነሮች አስተያየት መስጫ ቅጽ ውስጥ ህዝቡ አስተያየት እንዲሰጥ ጠይቋል። ህብረተሰቡ እጩ ኮሚሽነሮችን እንዲጠቁም በቀረበለት ጥያቄ መሰረት ከተጠቆሙት 632 እጩዎች መካከል የተወካዮች ምክር ቤት 42ቱ መለየቱን ከሳምንት በፊት አስታውቆ ነበር። 42ቱ በህዝብ የተጠቆሙ እጩዎች ስም ዝርዝር በተወካዮች ምክር ቤት ድረገጽና የማህበራዊ መገናኛ አውታሮች ውስጥ ይገኛል። ከ42ቱ እጩዎች መካከል ፕሮፌሰር ባየ ኢማም፣ ፕሮፌሰር መስፍን አርአያ፣ ፕሮፌሰር ያዕቆብ አርሳኖ፣ ዶክተር በድሉ አቅጅራና አምባሳደር ታደለች ይገኙበታል። ከእጩዎቹ 13ቱ ፕሮፌሰሮች እንዲሁም 12ቱ ዶክተሮች ናቸው። ምክር ቤቱ የእጩ ኮሚሽነሮችን በተመለከተ ህዝቡ ከዛሬ ጀምሮ ለ5 ተከታታይ ቀናት አስተያየት መስጠት እንደሚችል አስታውቋል። የተባበሩት አረብ ኤሚሬቶች የተከተቡ ዜጎቿ ኢትዮጵያን ጨምሮ ወደ 12 የአፍሪካ ሀገራት እንዳይጓዙ ጥላው የነበረውን ገደብ እንደምታነሳ ዛሬ ማስታወቋን ሮይተርስ የዜና ምንጭ ዘገበ። ከኢትዮጵያ በተጨማሪ ገደቡ የሚነሳላቸው ጎረቤት ኬንያ፣ ታንዛኒያ፣ ናይጄሪያ፣ የኮንጎ ሪፐብሊክ፣ ደቡብ አፍሪካ፣ ቦትስዋና፣ ኤስዋቲኒ፣ ሌሶቶ፣ ሞዛምቢክ፣ ናሚቢያና ዚምባብዌ ናቸው። የጉዞ ገደቡ የሚነሳው ከፊታችን እሁድ 12 ሰዓት ጀምሮ መሆኑን የአገሪቱ የበረራ አገልግሎት ባለስልጣን
ባለስልጣን አሳውቋል። ለሁለት ጊዜያት የጸረ ኮሮና ክትባት የወሰዱ ሰዎች ከተጠቀሰው ቀን ጀምሮ ወደ 12ቱ የአፍሪካ ሀገራት መጓዝ ይፈቀድላቸዋልም ተብሏል። የተባበሩት አረብ ኤሚሬቶች ዜጎቿ ወደ ተጠቀሱት ሀገራት እንዳይጓዙ ገደብ ጥላ የነበረው ኦሚክሮን የተሰኘው ልውጡ የኮሮና ተዋሲ ስርጭትን በመስጋት በህዳርና በታህሳስ ወራት ውስጥ ነበር። ሩሲያ ዋና ከተማዋ ሞስኮ ውስጥ የሚገኘው የዶቼ ቬሌ ዲደብሊው ጽህፈት ቤትን መዝጋቷን የአውሮፓ ህብረት ተቀባይነት የሌለው ሲል አወገዘ። ድርጊቱንም መጥፎ አካሄድ ሲል ኮንኖታል። ጀርመን በበኩሏ የሩሲያ እርምጃን በጥብቅ አውግዛለች። ዋና ከተማይቱ ቤርሊን ውስጥ የሚገኘው የጀርመን ውጭ ጉዳይ ሚኒስቴር መስሪያ ቤት የሩሲያን እርምጃ የጀርመን ሩሲያ ግንኙነት ላይ እንደ አዲስ ጫና የሚፈጥር ብሎታል። ሩሲያ እርምጃውን የወሰድኩት ጀርመን ውስጥ የሚሰራጨው ኤርቴዲኤ የተሰኘው ጣቢያ በጀርመን ለመታገዱ ምላሽ ነው ብላለች። ጀርመን ውስጥ የታገደው ጣቢያ የሩሲያ ዓለም አቀፍ ጣቢያ ኤርቲ አካል ነበር። ከሞስኮና ቤርሊን በጀርመንኛ ቋንቋ ይሰራጭ የነበረው ይህ ጣቢያ በሩሲያ መንግስት ድጋፍ የሚደረግለትም ነው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲደብሊው የዓለም ዜና ነው። ጀርመን ውስጥ በኮሮና ተዋሲ በየቀኑ የሚጠቃው ሰው ቁጥር ዛሬም ጨምሯል። ባለፉት 24 ሰዓታት ውስጥ ብቻ 250 ሺህ ግድም ሰዎች በተዋሲው መጠቃታቸውን ሮበርት ኮ የተሰኘው የጀርመን የህብረተሰብ ጤና ተቋም ዘግቧል። ትናንት ቁጥሩ 236100 ያነበረ ሲሆን ዛሬ የተመዘገበው 248838 ከፍተኛው ነው ተብሏል። ሮበርት ኮ ተቋም ይፋ ባደረገው መረጃ መሰረት ባለፉት 7 ቀናት በኮሮና የተያዘው ሰው ቁጥር ባለፈው ሳምንት ከፍተኛ ጭማሪ አሳይቷል። ከኮሮና ተዋሲ ጋር በተያያዘም ጀርመን ውስጥ 170 ሰዎች ህይወታቸው ማለፉን ተቋሙ ዘግቧል። በተያያዘም እስካሁን ድረስ በኮሮና የተነሳ ጀርመን ውስጥ 118504 ሰዎች ህይወታቸውን ማጣታቸው ተዘግቧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በእንግሊዝኛ ምጻሩ ናቶ ዋና ጸሐፊ የንስ ስቶልተንበርግ ከህዳር ወር መገባደጃ አንስቶ የኖርዌይ ማዕከላዊ ባንክ ኃላፊነትን በመረከብ እንደሚዘዋወሩ ተገለጠ። የናቶ ዋና ኃላፊው በሩሲያና ዩክሬን ግጭት በአሁኑ ወቅት የዓለምን ትኩረት ስቧል። የ62 ዓመቱ የናቶ ዋና ጸሐፊ ቀሪ የስልጣን ጊዜያቸውን ሙሉ ለሙሉ ለናቶ እንደሚያውሉ ከኖርዌይ በቪዲዮ ስብሰባ ባደረጉት ንግግር ገልጧል። የናቶ ኃላፊነቴ መስከረም 21 ቀን 2015 እስኪያበቃ ድረስ ሙሉ አቅሜንና ትኩረቴን ጥምረቱን በመምራት ላይ አውላለሁ። አውሮፓና ሰሜን አሜሪካ በአንድነት መቆም በሚገባቸው ጊዜ ይህ ፍጹም አስፈላጊ ነው። የናቶ ዋና ጸሐፊ የንስ ስቶልተንበርግ የኖርዌይ ማዕከላዊ ባንክ ኃላፊ መሆናቸውን ይፋ ያደረጉት የኖርዌይ የፋይናንስ ሚኒስትር ትሪጌቭ ቬዱም ናቸው። ዋና ጸሐፊውም ኃላፊነቱን ለመረከብ ሙሉ ለሙሉ ዝግጁ መሆናቸውን አሳውቋል። በመጨረሻም ስፖርት። በአፍሪካ ዋንጫ የእግር ኳስ ግጥሚያ ግብጽና ሴኔጋል ለዋንጫ ፍጻሜ ደረሱ። ዋንጫ ለማንሳት የፍጻሜው ግጥሚያ ከነገ በስቲያ ይካሄዳል። ትናንት በግብጽ የተሸነፈችው አዘጋጇ ካሜሩን ከቡርኪና ፋሶ ጋር ለሶስተኛ ደረጃ እሁድ ትጫወታለች። ግብጽ ትናንት 3-1 ያሸነፈችው መደበኛው 90 ደቂቃና ከዚያ በኋላ የተጨመረው ሰዓት ያለምንም ግብ ከተጠናቀቀ በኋላ በተሰጠው የመለያ ምት ነው። የግብጹ ብሔራዊ የእግር ኳስ ቡድን ግብ ጠባቂ መሐመድ አቡ ጋባል ገባስኪ ሁለት የመለያ ምቶችን አጨናቅፏል። የዛማሌክ ቡድን ግብ ጠባቂው የ32 ዓመቱ ገባስኪ ባለፈው ወደ ሩብ ፍጻሜ ለማለፍ ከተደረገው ግጥሚያ አንስቶ ታፋውና ትከሻው ላይ በተደጋጋሚ ጉዳት ደርሶበትም ነው ትናንት ብቃቱን ያስመሰከረው። ከትናንቱ ግጥሚያ አንድ ቀን ቀደም ብሎ ረቡዕ ዕለት ሴኔጋል ቡርኪና ፋሶን 3-1 ድል አድርጋ ለፍጻሜ ማለፏን አረጋግጣለች። ሴኔጋል ከ3 ዓመት በፊት ለፍጻሜ ደርሳ ዋንጫ ከማንሳት የተስተጓጎለችው በአልጄሪያ 1-0 ተሸንፋ ነበር። ግብጽ በበኩሏ ከ3 ዓመት በፊት ለዋንጫ ፍጻሜ ደርሳ በካሜሩን 2-1 ተሸንፋ ነበር። ፈርዖኖቹ ዘንድሮ ካሜሩንን በሜዳቸው መበቀሉ ተሳክቶላቸዋል። አድማጮች ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። ካላማጣና አካባቢው ተፈናቅለው በቆቦ ከተማ በተለያዩ መጠለያ ጣቢያዎች ውስጥ የሚገኙ ነባርና አዳዲስ ተፈናቃዮች እርዳታ አላገኘንም አሉ። በየቀኑ እስከ 150 ሰዎች እየተፈናቀሉ ቆቦ ከተማ ይገባሉም ተብሏል።
የህዝብ ተወካዮች ምክር ቤት ለኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተጠቁመው በተለዩ 42 የእጩ ኮሚሽነሮች ላይ ህብረተሰቡ አስተያየት እንዲሰጥ ጥሪ አቀረበ። አስተያየት መስጫ ጊዜው እስከ 5 ቀን ይቆያል ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልተንበርግ ከህዳር ወር መገባደጃ አንስቶ የኖርዌይ ማዕከላዊ ባንክ ኃላፊነትን በመረከብ እንደሚዘዋወሩ ተገለጠ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።